ለመናገር ጊዜ አለው፣ ዝም ለማለት ጊዜ አለው። አንዳንድ ጊዜ ዝም ማለት መልመድ አለብን። አስተዋይ ግን ዝም ይላል እና ዝም ብለሽ የምታልፊበት ጊዜ አለ። 10 ነጥቦች ዝምታ መጠቀም ያሉበት ቦታ። አንደኛው ስትናደድ ረጋ በል። ስትናደድ ስሜት ስለሚረበሽ ከአይምሮ ይልቅ ምላስ ነው የሚናገረው። ሁለተኛው ስለማታውቀው ነገር የማታውቀውን የሰው ታሪክ ወይም የፊልም ታሪክ ለመናገርና ለማስረዳት እንዳትሞክር፣ አለበለዚያ የመኮላተፍና ግሬ መጋባት ነገር ውስጥ ትገባለህ። ሶስተኛው ለምታፈቅረው ሰው በአንተ ከተናደደ እና እየጮኸ የሚያወራብህ ከሆነ ዝም በል። እርጋታ የነሱን ቁጣ ይቀንሰዋል። አራተኛው ከሰው ጋር ስታወራ ዝም በል። ከነሱ እኩል ለማውራት አትሞክር። አምስተኛ እየተሳደብክ የምታወራው ከሆነ ዝምታን ተጠቀም። ስድስተኛው ዝም በል የምትጠቀመው ቃል ጓደኞችን ወይ ፍቅረኛን የሚጎዳና የሚረብሽ ከሆነ። 7 የሰውን ስሜት የሚረብሽ ቃል። አንዳንድ ቃላቶች የሰውን ልብ ይሰብራሉ፣ እስከ መጨረሻው እነዛን ሰዎች ይረብሻሉ። ስለዚህ የምትጠቀመው ቃል የሰዎችን ልብ የሚሰብር ከሆነ ዝምታን ተጠቀም። 8ኛው ሲደብር ዝምታ ውስጥ እረፍትና እርጋታን ይፈጥራል። 9 ሲያም ዝምታ መብረጥ አለብህ፣ አለበለዚያ በሽታ ላይ በሽታ ነው የምትጨምረው። ዝም ማለትን ልመዱ። በዛሬው ፈጣንና ግርግር በበዛበት ዓለም ውስጥ ጸጥታና ዝምታ ማግኘት ፈጽሞ የማይቻል ነገር ሊመስል ይችላል። ዘወትር በድምጾች በመረጃዎችና በኃላፊነቶች ተከበናል። ነገር ግን በዚህ ሁሉ ግርግር ውስጥ ዝምታን የመለማመድ ኃይል አለ። ዝምታ የድክመት ምልክት ሳይሆን የጥንካሬና የጥበብ ምንጭ ነው። መልስ ባለመስጠት ብዙ አደጋ ቀንሻለሁ፣ ብዙ አደጋ። ስለዚህ መልስ ያልሰጠሁት ግን ለትዕግስት ነው እንጂ ያው በፈለከው መልኩ መልስ መስጠት ማለት ያ ዝምታ ማለት ትዕግስት ማለት ነው። መናገር ሲገባ ደግሞ ሐቋን ማስቀመጥ፣ ሁለቱም ጠቃሚ ናቸው። ዝምታ when it is appropriate to speak when it is right። ዝም የምትለው ስላልገባ ስላልተረዳው አይደለም፣ በትዕግስት ማለፉን ስለምትመርጠው። ትልቁ ነገር መታገስን ነው። አንድ የማናውቀውን ነገር ልንገራችሁ። መቼም ማውራት በበዛበት ዓለም ስለ ዝምታ ማውራት ቀልድ ነው። ማዳመጥ ግን ከመናገር የበለጠ ክብር አለው። ዝም ያለ ብዙ ነገር ይሰማል፣ ብዙ ነገር ይገባዋል። ዝምታ ቋንቋ ነው። ድምጽ ሳያወጣ የሚሰማ በዝምታ ውስጥ ያለውን እርካታ፣ ፍቅር፣ ተስፋና ህልም ያዳምጣል። ዝምታ እንደ ጀልባ እያንሳፈፈ ይወስደዋል። ዝምታ ጀግና ያደርጋል። ብዙ አታውሩ፣ አዳምጡ። የዝምታ ኃይል አንደኛ ማስተዋልን ያጎናጽፋል። ዓለም ስትጮህብህ የራስህን ሐሳብና ስሜት ለመስማት ይከብድሃል። ዝምታ ግን እንድታስብ፣ እንድታሰላስልና ውስጣዊ ድምጽህን እንድትሰማ እድል ይሰጥሃል። በዚህም የተነሳ ስለ ራስህና በዙሪያህ ስላለው ዓለም ጥልቅ ግንዛቤ ታገኛለህ። ሁለተኛ ሰላምን ይፈጥራል። ውጫዊ ድምጾች አእምሮን ሲረብሹ ሰላም ማግኘት አስቸጋሪ ይሆናል። ዝምታን ስትለማመድ በልብህ ውስጥ መረጋጋትን ታገኛለህ። ይህ ውስጣዊ ሰላም ጭንቀትን ለመቀነስና አጠቃላይ ደህንነትን ለማሻሻል ይረዳል። ሶስተኛ ትኩረትን ይጨምራል። በማያቋርጥ መልኩ ሶሻል ሚዲያን መጠቀም ትኩረትህን እንድትሰበስብ ፈታኝ ያደርግሃል። ለጥቂት ጊዜ ዝም ማለት ከቻልክ አእምሮህ ዳግም እንዲደራጅና በአንድ ነገር ላይ ትኩረት እንዲያደርግ ይረዳዋል። የሰላም ግማሹ ሰውን ከመከታተል መቆጠብ ነው። የአደብ ግማሹ በማያገባህ አለመግባት ሲሆን የጥበብ ግማሹ ዝምታ ነው። ስራቸው ሁሉም ቀሩ። ለካ ከኔ ነበር ጸብም ፍቅሩ። ስረሳቸው አልታወስኩም መስሎኝ እንጂ ያንን ቢሆን አልነበርኩም። አላጎልም ባለመኖር አልጨምርም በመሄድም ሰው በግዱ ሰው አይወድም። አልተጻፍኩም በነጣይ ገጽ ምንም ምንም በዙሪያቸው ቢረፍድም ግን አውበቃቸው። ለስንበት ቃል ሳይወጣኝ በዝምታ ሸሸዋቸው። አስታወስኩት ያን ትናንትም ቀድሞውን ያልነበረ ሄድኩኝ ብሎ አይሰናበት። አራተኛ ማዳመጥን ያጎለብታል። ብዙ ጊዜ ለመናገር እንቸኩላለን። ዝምታ ግን ሌሎችን በጥሞና ማዳመጥ እንድንችል ያደርገናል። በዝምታ ማዳመጥ ከሌሎች ጋር ያለንን ግንኙነት ያጠናክራል። እንዲሁም የሌሎችን አመለካከት በተሻለ ሁኔታ እንድንረዳ ይረዳናል። እዚህ ምድር ላይ ምንም አይግረም።
ለምንም እንደማይገርመኝ ታውቃለህ? በጣም በቃ ተወጥሮ ሰው አላኖር ያለ ሰው ተደብቆ ሲሄድ አይቻልም፣ ወርዶ አይቻልም። በጣም ሀብታም ነው ወረደ ያልከው ተነስቶ አይቻልም። ዜሮ ያልከው የሆነ ቦታ ደርሶ ሰው ይመስልሃል እንጂ የጊዜ እንጂ የሰው ኃያል የለው። ስሰበር ማንም ልብ አላለኝም ነበር። ሁሉም እንደ ዘበት ድሮ እንደሚያወራኝ ድሮ እንደሚሰማኝ ነበር የሰማኝ። እኔ ራሴን ብዙ ጊዜ ብቻውን ሳገኘው ነው እንደተሰበርኩ ያወቅኩት። የሆንኩትን የማውራት ፍላጎት ሳጣ፣ የተሰበርኩበትን የትግል ሜዳ ስሸሸው፣ እንዳዘንኩ ለማንም ሳልናገር ስቀር ያኔ ነው ራሴን ያየሁት። የሚያልፍ አልመስል ሲለኝ፣ ቀን ሲጠም ራሴ ላይ ሲፈርድብኝ፣ ከራሴ ማምለጫ መንገድ ሲጠፋኝ፣ የሆንኩትን ስክደው ጃሙን ሲጨፍርብኝ፣ በሚስቁ ሰዎች ስቀና፣ አሻግረው ብርሃን የሚያዩ ሰዎች፣ ለነገ በሚታገሉ ሰዎች፣ ያልፋል የሚሉ ሰዎችን ስሻ ሁኔታዬን አየሁት። እንደዛ ሆኜ ራሴን ሳገኘው እንዴት እንዳሳዘኝ ከንፈሬን ለራሴ መጠጥኩለት። አይነት አበቃልኝ አይነት ልክ እንደ ውጪ ሰው ነገሬን ሁሉን ካጤንኩና ከሰማው በኋላ አይዞ ባይመስልም ሁሉም ያልፋል አልኩት። መሸነፍ ውስጥ ያለው መውደቅ ውስጥ ያለው ጠባሳ ብቻ መቆም ውስጥ ያለው መምሰልሰል ነው የሚያሰለው አልኩት። ህይወት እንዲህም ነው፣ ከፍጡራን ሁሉ ለየተህ ደግ ነገር ብቻ ይቅጠመኝ አይባልም አልኩት። ዝምታን እንዴት እንለማመድ? አንደኛ የዕለት ተዕለት ጸጥታ። በቀን ውስጥ ለጥቂት ደቂቃዎች ብቻህን የምትሆንበት ጊዜ ፈልግ። ስልክህን አስቀምጥ፣ ቴሌቪዥንህን አጥፋና በዙሪያ ያሉትን ድምጾች ተው። ዝም ብለህ ተቀመጥ ወይም ተራመድ። ሁለተኛ በተፈጥሮ ውስጥ ጊዜ አሳልፍ። ጫካ ውስጥ፣ በባህር ዳርቻ ወይም በተራራ ላይ በእግር መሄድ ተፈጥሮ ከምታበረክተው ዝምታ ጋር ያገናኝሃል። ማየት አቅቶኝ አይደለም ዝምታ መርጬ እንጂ። ዝምታዬን እንደሞኝነት ከቆጠራችሁት ግን ብረትም ሲቀጠቅጡት እሳት ይተፋል። ይሄን አስታውስ። ይኸውና አንበሳዬ፣ ለይሉኝታ ብለህ በመርዝ ማንነት ብዙ አትጎዳ። ትዕግስትህ አይርከስ፣ በጊዜ ነቃበል። በሳት ተጨቡኖ የሚበሉን ተክሎች ፍጠንና አጽዳ። መለወጥህ አሞት በትላንት ታሪክ ከለካ ትከሻ። ወዳጅህም ቢሆን ጎረቤትም ቢሆን አለቅልቀህ ድፋው ልክ እንደ ጥቀርሻ። ከመንደር ከፍ በል ውሎህን ቀይረው። በዓለም እውነታ ሰነፍ እንደ ቆሎ መታሸት ነው የሚያምረው። አንዳንድ አብሮ በላ ቀን ሲፈካ ነው እሱ የሚደብረው። ይደበር ፈትግና እጣብ የተግባርን ስንኩል የብሪተኛን እድፍ ማናይዘው ብለዋል። ችግር ሲያበራይ ለጉር ስትሸነፍ ትኩስ ዓላማህን ከፍ አድርገህ አስጣ። ያኔ ወዳጅ የነበረው ባልሆነች ባላንጣ ግና እንኳን በሐሜት በር አንቺ ጋር አይደርስ በጀት ቢመጣ። ሶስተኛ ማሰላሰልን ተለማመድ። ማሰላሰል አእምሮህን ለማረጋጋትና ትኩረትህን ለመሰብሰብ ጥሩ መንገድ ነው። በየቀኑ ለጥቂት ጊዜያት ማሰላሰልን ተለማመድ። ህይወት ዝምተኛ አድርጋኛለች። መስማት ብቻ ነው የምፈልገው። ማውራት፣ መከራከር፣ ማብራራት ስልችቶኛል። ዝም ማለት ብቻ በቃ ዝም። በርግጥ አዎ ኑሮ አዚሙን ጭኖብሃል። ሰማይ ምድሩ ጠቁሮብሃል። በርግጥ አዎ ሞት አድፍጦ መጥቶብሃል። በዚህ መሃል ጎረቤትህ ወግ ነውና ጤንነትህን ቢጠይቅህ ስቃይህን አትንገረው፣ ሮሮህን አታካፍለው። ደህና ባትሆንም ደህና ነኝ በለው። ግግር ውሎ እየገፋህ ላይሞላልህ እየለፋህ ካበዳሪ እየጠፋህ በሰቀቀን ውስጥ ብትኖርም ለሌላ ሰው አይነገርም። ጨብጥ እጁን፣ ሰላም በለው አልፎ ያጁን። ፈገግታ እንጂ ሰቆቃህን አታሳየው። ደህና ነህ ሲልህ ደህና ነኝ በለው። በክብር ኮት የሸፈነው በስሳቅ ያዳፈነው ሁሉም ቢታይ ስቃይ ያለው። ስለዚህ ሌላ ህመም አትጨምረው፣ ችግርህን አትንገረው። ደህና ባትሆንም ደህና ነኝ በለው። አራተኛ ከመናገር በፊት አስብ። አንድ ነገር ከመናገርህ በፊት ለጥቂት ሰከንዶች ዝም ብለህ አስብ። ይህ ሳያስቡ ከመናገር እንድትቆጠብ ይረዳሃል። በመጨረሻም ዝምታ የህይወታችን አስፈላጊ አካል ነው። ዝምታን መለማመድ ለውስጣዊ ሰላም፣ ግልጽነትና ጥበብ ቁልፍ ነው። ስለዚህ በቀንህ ውስጥ ለራስህ የዝምታ ጊዜ ስጥ፣ ውጤቱ ያስደንቅሃል። ዝምታዬን አይታችሁ ለምን ተናደድክ አትበሉኝ። እኔ በቀላሉ የምናደድ ሰው አይደለሁም። ነገር ግን ሰላሜን ስለማስቀድም ዝምታን መርጫለሁ። ዝምታዬ ጮሆ ንዴት መሰላችሁ?
ጮሄ ስናገር የት ነበር ጆሮአችሁ? ከመቼ ሆኖ ግን ከትምህርት ዓለም ወጥተን ስራ የጀመርነው? በምንስ ፍጥነት ነው የቤት ስራ ስለመስራት አሳይመንት ሰርቶ ስለማስገባት ካወራናቸው ሰዎች ጋር ስለ ትዳርና ህይወት ማውራት የጀመርነው? በምን ፍጥነት ነው ዩኒፎርማችንን መልበስ ያቆምነው? ከመቼውስ ነው ተምረን የጨረስነው? ግን እንዴት ብንፈጥን ነው ወላጅ አምጥተን ሳንጠግብ ወላጅ ሆነን ትምህርት ቤት መጠራት የጀመርነው? በትላንትና በዛሬ መሃል የት ነበርን? ማን ነው ሳቻኩሎ እዚህ ያደረሰን? አኩኩሉ ቆጥረን መች ነጋ ተባልን? ማህረቤንስ መች አያችሁትና ነው? አባሮሽ አባረን መች ያዝንና ነው? የምር ለማደግ ገና ነን። ያልጠገብነው ብዙ ትላንት አለን እና ወደ ትላንትናችን መልሱን። የምር ወደ ዩኒፎርማችን ወደ ትምህርት ቤታችን መልሱን። ተቀስቅሰን ካልጋ መነሳት ናፍቆናል። አስተማሪያችሁ አልመጣም ውጡና ተጫወቱ መባል ናፍቆናል። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ።